ታስገቢላታለሽ። ማሪ ተናገሩ። አብራችኋት ያላችኋት ሚውቱን አንሱና ሳሪ ተመለሽ ይገባሉ። እሺ መሳል ብላ እሺ ትደውልላለች። እንጠብቀው ወይስ ስራ ይልሳ? እኔ ራሴ ደውልላታለሁ። ቆይ ልጨርስና ልደውልላት። ሚውት አርግና ብላ ያላ ኦኬ። ሰው በገዛ ገንዘቡ እንዴት ሰው ጥላት ይገዛል? ሰው በገዛ ገንዘቡ እንዴት እንደዚህ ይሆናል? ሰው በገዛ ገንዘቡ ታሞ የአንድ ብር ውሃ መግዣ አቶ እንደዚህ ይንከራተታል። ለችግር ካልደረሰልህ ገንዘብ ምን ያደርጋል? ምን ይሰራል? ውድ አውሩ ወይ ሳርዬ፣ ይኸውልሽ ሳርዬ ምንም ነገር የላትም። የምትበላውም የምትጠጣውም ነገር የላትም። የእኛንን እንትን እያልናት ያለ ነው እና እየረዳናት ያለ ነው እና እናንተ እያደረጋችሁ ያላችሁት ነገር ደግሞ በጣም አስደስቶናል፣ ደስ ብሎናል። በጣም ምንም ነገር የላትም። ከኛ ነው አንዳንድ ነገር የምታገኘው። እኛም ያው ተቀመጥንን ግን ቢሆንም ባለን አቅም እያገዝናት ያለ ነው። አሁን ደግሞ እናንተ ደርሳችሁላታል ነው እያደረጋችሁ ያለችው ነገር በጣም ደስ ብሎናል። በጣም ነው የምናመሰግነው። ያለውን ነገር ፍቱላት። እናንተ ደግሞ ስላስጠጋችኋት በጣም እናመሰግናለን። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። አሜን አሜን አሜን። እንቸገር እንዴ? በሰው እንበጥበጥ እንዴ? በማንም ሊባ እንዴት እንዳገባን ጋይስ እንዴት ነው የምንሆነው? አሁን እንዴ አረጋሽቱት እንዲህ ሰው በቃ ሰው በገዛ ገንዘቡ እንዲህ ሰው በገዛ ገንዘቡ በገዛ ንብረቱ። እስኪ አሁን ከዚች ምኗ ይወሰዳል? ከዚች አሁን ምኗ ይወሰዳል? እንዲህ ሁና እያያችኋት እራሱ አንድ ጊዜ እንኳ እንትን ብትሉ ሁለተኛ እንዴት አሰጧትም? እንዴት እዳገባውም ፈጣሪ ትዕግስቱ እንዲሰጠኝ ነው። ማገዝ የምትፈልጉ ግቡ። እሺ አካውንት እንሰጣችኋለን። ልታግዟት የምትፈልጉ ግቡ። እሺ ናፂ የዳኒን እንትን ስጭኝ አካውንት ቁጥር በዚህ መጨረሻ ካላስ ያግዟት። የምታግዟት አግዟት ጋይዝ። እኔ አካውንት እሰጣችኋለሁ፣ ስማችሁን እጽፋለሁ፣ ቁጥራችሁን እጽፋለሁ። በደረሰ ትሰጡኝ ያላችሁ ወደ ኢትዮጵያ ስትሄድ እናስተላልፍላታለሁ። ሁሌ እንደምናደርገው ሰው እንዴት እንደዚህ አይኑ እያየ እኔ ስራ ጥቼ እኔ እንደዚህ ብዬ እንዴት አይነት እንዴት ትዳገባል? ህይወታችሁን እያስኬዳችሁ። እኔ እኮ ማርያም በምክንያት እኮ ነው የምጮኸው። አልጮህም እላለሁ፣ ግን እንደዚህ አይነት ነገር ሳይ በጣም ነው የምታሳብዱ። የተረገማችሁ ሳርዬ፣ እኔ ልውጣ። ለዳኒን ሀይ ብዬዋለሁ፣ ግን አላወቀኝም መሰለኝ። 08 ነፂን ሀይ በያ መጀመሪያ ነፂ ጋር ትለዋወጣላችሁ። እሺ የኔ ስልክ ባየው ላይ ያለልሽ ስልክ ከዛ እንትን ይሻለው ሀይ በያ በውስጥ ሀይ በያ ስለሚሆን ነው የማይመልስ እሱ። እሺ ሱሱ ምን ልታዘዝ? ጊፍት እንስጣት። በምንድን ነው ጊፍት? ምንም አያደርግላት። እኔም ቤት ሱሱ ቀጥ ያውሪ ሱሱ። እሺ ሳርዬ የሆነ ልጅ ነበረች እና ልጇ ሙታባት መርዝ ጠጥታ አቡዳቢ ትናንትና ሄዳ ኤምባሲ ምናምን ደርሳ መጣች። ለመሄድ ፈልጋ ነው። እስኪ ያው እንግዲህ የምችሉትን ያህል ተባበሯት። ጨርሳለች። ያው መሄድ ነው የምፈልገው። አዲስ ነገር አይደለም፣ አውርተናታል። መጨረስ እንዴት እንደምችል እንድታሳውቁኝ ወይም ደግሞ ላይክ እሺ ሮዝዬ የምታግዣ አካል አሜሪካ ሆንሽን አካውንት ልስጥሽ ግቢና ያለችው ምንድን ነው? እኔ ብሄድ እፈልጋለሁ የቦታው ፕሮሰስ እንትን ብዬ ግን አልተስተካከለልኝ ብላ ራሷ መታወራችን የሚስተካከልልሽ ነገር ብዬ ኤምባሲ ያገናኘዋት። ነገር ግን እሷ ያላት ችግር የፓስፖርቷ ኦልድ ስለሆነ ምናምን ብሎ አስረዳኝ። ትናንትና አቡዳቢ ነይ ግቢ ሮዝዬ አቡዳቢ ሂጃለሁ አለችኝ። እሺ አልኩኝ። አሁን ደግሞ ትኬት ይፈልጋሉ አለችኝ። በባለፈው ምንድን ነው ማግዝሽ ብዬ ስጠይቃት ያለችኝ እዚህ ሰው ባለበት እኔ ምንም አያስፈልገኝም፣ የገንዘብ እርዳታ አይደለም የምፈልገው እኔ ትኬቱ እንዲስተካከልልኝ ነው ብላ ነበረ። በቃ ትኬቱ እንዲስተካከል ይቅርታ ወደ ኢትዮጵያ የሚሄድበት ነገር እንትን ስላለኝ ፖሊስ ጋር ፕሮሰስ ብዙ ነገሮች እንትን ስላለ ያንን የሚረዳኝ ሰው አገናኘኛል። ኤምባሲ ያገናኘዋል። እነሱ ደግሞ ሲያገኟት ምን አሉ? ፓስፖርቷ እንደዚህ ስለሆነ ነው ይህንን ነገር የምታስተካክለው እዚህ ቦታ ሄዳ ነው አሉ።
አንድ ሁለተኛ ደግሞ ደላሏ ከዚህ በፊት ቢሮዋን ደውለን ይዛ ከሆነ ምናምን ሲሉ ቢሮዋን ቁጥር ሰጠችን። ስናወራት ላውድ አድርጎ ነው ያሰማኝ። እኔ በፍጹም አልያዝኩኝም። እሷም ጠይቃኝ ነበረ። በልጇ ሞት አንጨክንም አለች። አሁን ደግሞ ትኬት ብላችሁ መጣችሁ። ለምን? ያው ሳሪ እኔም ግድፍ ሆን ያላቅም ወላሂ ይሄንን አልሰማሁም። ያው ሳያት ምናምን ግን በቃ የሆነ ባች አቡዳቢ ሄዳ ምናምን ሁሉ ነገር እንትን ብላ መጣች። ያው እንግዲህ ስለሰኙ ምናምን ቀጥረውኛል አለች። ሳሪ ወይ መንበራ ደወለች። አሁን ጓደኛው ነው የምታወራኝ። ተናገሪ እህቴ አውሪ። አሎ ቴነሳ ሳሪ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ስለዚህ መስገን በጣም ነው ሞች በዚህ አጋጣሚ በጣም ከታተሻለሁ ኮፒ